በጣም ወደውን ስልክ ላስተዋውቃችሁ ጋይስ። ይሄን ቪዲዮ ለመስራት በጣም ስፈልግ ነበርና ሊትራሊ ጀስት እንዴት መስራት እንደምችል ስላላወቅኩ ነው እንጂ በጣም ቆይቻለሁ ይሄን ቪዲዮ መስራት ከፈለኩ። ስልኩ በጣም ወደው የኔ ፌቨራይት የምለው ስልክ ነው። ለምን እንዳልኩ ልንገራችሁ። ከዛ በፊት ግን አዲስ ዩቲዩብ ቻናል ክሬት ለማድረግ የሚቆርጥ ስለሆነ ኤኒ ቲፕ እና የምትፈልጉ ነገር ካላችሁ ኮሜንት ላይ አስቀምጡልኝ። ወደ ስልኩ ልመለስ። ስልኩ ኑቢያ ሬድ ማጂክ 10 ፕሮ ይባላል። እንደ ስሙም በጣም ፓወርፉል የሆነ ስልክ ነው። ሬድ ማጂክ እንደምታውቁት ከዚህ በፊትም ጌሚንግ ስልኮች ነው የሚያመርተው። ጌሚንግ ስልክ ላይ ነው የሚታወቀው። ጀስት ይህም ስልክ ሳይሆን በኪሳችሁ ይዛችሁ የምትንቀሳቀሱት ጌሚንግ ፒሲ ብላችሁ ያዙት። ይህን ያልኩበት ምክንያት ልንገራችሁ። በመጀመሪያ ከፓኬጂንጉን ጀምር። ሲመጣ ስልኩ አለ 100 ዋት ቻርጀር እና ኬብል አብሮት ይመጣል። ኤንድ ፋን አለ። ፋኑን ግን ፕሮባብሊ አትጠቀሙትም። ለምን እንደዛ እንዳልኩ ልንገራችሁ። ራን የሚያደርገው በስናፕድራገን 8 ኢሊት ፕሮሰሰር ነው። አሁን 2025 ላይ በጣም ሃይስት የሚባለው ፕሮሰሰር ማለት ነው። ከ512 ጂቢ እስከ 1 ቴራባይት ስቶሬጅ እና ከ12 እና ከ16 ጂቢ እስከ 26 ጊጋባይት ፕሮሰሰር ራም ይኖረዋል ማለት ነው። ዴዲኬቲንግ ጌሚንግ ጂፒዩ ይዛል። እስከ 120 ፍሬምስ ፐር ሰከንድ ለእያንዳንዱ ጌም ቶፕ ኦፍ ዘ ኤንድ በጣም አንደኛ የሚባሉ ጌሞችን በ120 ፍሬም ፐር ሰከንድ ራን ማድረግ ይችላል። ይሄ ደግሞ ስልኩን ዲግሪ ያደርገዋል። ከፋኑ ውጭ ኢንተርናሊ ሁለት አይነት ኩሊንግ ሲስተም አለ። የመጀመሪያው ሊኩዊድ ሜታል ኩሊንግ ሲስተም የሚባል ነው። እስካሁን ድረስ በስልክ ላይ ይሄ የመጀመሪያው ነው። ጌሚንግ ፒሲዎች ላይ ብቻ የምናገኘው ኩሊንግ ሲስተም ነው። ስልክ ላይ የመጀመሪያው ኩሊንግ ሲስተም ነው ሊኩዊድ ሜታል ኩሊንግ ሲስተም ማለት። ከዛ ደግሞ ከካሜራው ስር እዚህ ጋር የምታዩት ሴንትሪፊውጃል ፋን አለው። ይህ ማለት ከውስጥ ያለውን ቴምፕሬቸር ሂት ከውስጥ ወደ ውጭ የሚያስወጣልን ስልኩንም እጃችንንም ጌሚንግ በምንጫወትበት ጊዜ ኩል አድርጎ የሚጠብቅልን ነው። ሰው እንደዚህ ፈጣን የሆነ ስልክ ምን አይነት ባትሪ ነው ራን የሚያደርገው ስንል አብዛኞቹ ፍላግሺፕ የ2024-25 ፍላግሺፕ ስልኮች 5000 ሚሊአምፕ አወር ባትሪ ማክሲመም 6000 ሚሊአምፕ አወር ባትሪ ድረስ አላቸው። ይሄ ግን 7050 ሚሊአምፕ አወር ባትሪ ነው ያለው። ይህ ማለት እንግዲህ ቅድም እንዳልኳችሁ 100 ዋት ቻርጀር አብሮት ይመጣል። እስከ 120 ዋት ቻርጂንግ ድረስ ሰፖርት ያደርጋል። ይህ ማለት በ30 ደቂቃ 7050 ሚሊአምፕ አወር ባትሪ ፉል ማድረግ ይችላል ማለት ነው። ጀነራሊ ይሄ ጌሚንግ ስልክ ስለሆነ ኮንሴፕቱም ለጌሚንግ ነው። ዴዲኬትድ በተን አለው። ጌም ስፔስ ላይ የሬድ ማጂክ ጌም ስፔስ ላይ የሚወስድ ዴዲኬትድ በተን አለው። ፕላስ ሰፓሬት ቻርጂንግ አለው። ይህ ማለት ሰፓሬት ቻርጂንግ ማለት ነው ጌም እየተጫወታችሁ ወሩ ስልኩን እየተጠቀማችሁ ቻርጅ ለማድረግ ብትሞክሩ ከቻርጀሩ ዳይሬክትሊ ወደ ስልኩ እየተጠቀማችሁ ባትሪውን ዳሜጅ ሳታደርጉ ቻርጅ ማድረግ ትችላላችሁ ማለት ነው። እሺ ወደ ስክሪኑ ስንሄድ ሞስት ፍላግሺፕ የሚባሉ ስልኮች ከፍላግሺፕ ጋር ያወዳደርኩም ነግራችሁ ምን ያህል ቶፕ ኤንድ እንደሆነ ስልኩ ለማሳየት ብዬ ነው። እና ሞስት ፍላግሺፕ የሚባሉ ስልኮች አይፎንን ጨምረው ሳምሰንግ እና ዣኦሚ የተባሉ ስልኮች 120 ሄርዝ ሪፍሬሽ ሬት አላቸው። ይሄኛው ግን 144 ሄርዝ ሪፍሬሽ ሬት ዊዝ ኤልቲፒኦ ኤልኢዲ ኦሌድ ዲስፕሌይ ያለው። ይሄ ማለት እስከ 1 ቢሊዮን ከለሮች ድረስ ማለት ነው። በጣም ክሪስፕ የሆነ ክሊን የሆነ ስክሪን ነው ያለው። እንደምታዩት ደግሞ ፍሮንት ፌሲንግ ካሜራ ያለው አይመስልም። ነገር ግን በደንብ ዙም አድርጋችሁ ብታዩ ኢንተርናሊ ፍሮንት ፌሲንግ ካሜራ አንደር ዲስፕሌይ ፍሮንት ፌሲንግ ካሜራ አለው። 16 ሜጋፒክሰል ፍሮንት ፌሲንግ ካሜራ አለው ማለት ነው። ክሊን የሆነ ያው በጣም የተጋነነ ባይሆን በጣም የሚያምር ሰልፊ ፎቶዎች ማንሳት ይችላል። ከዛ ከፊትና ከኋላ ምንም የሚለይ ነገር የለም። ይህ ማለት ከፊት የአብዛኛው ስልክ ኦልሞስት ሁሉም ስልክ ማለት እንችላለን ካሜራ ባምፕ አለው ከኋላ ለካሜራ ወጣ ያለ። ይሄ ግን ስፔሲፊካሊ ለጌሚንግ የተሰራ ስለሆነ ጌሚንግ ፐርፎርማንሱን ክሊን ለማድረግ ምንም አይነት ካሜራ ባምፕ የለውም። ከኋላም ከፊትም ፍላት ነው ማለት ነው። ዴዲኬትድ ሾልደር በተን አላቸው። 540 ሄርዝ ታች ሴንሰር ያለው ዴዲኬትድ ሾልደር በተን አለው። ወደ ጀርባው ስንዞር ደግሞ 50 ሜጋፒክሰል አልትራዋይድ፣ 50 ሜጋፒክሰል ሜይን እና 5 ሜጋፒክሰል ማክሮ ካሜራ አለው። ይህ ማለት በጣም የፍላግሺፕ ካሜራ ሲስተም ነው ያለው። ፋኑ አለ እዚህ ጋር እንደምታዩት። የስናፕድራገን ሎጎ አለ እዚህ ጋር እና ቺፑ ራሱ የሚታይ ነው። የስናፕድራገን 8 ኢሊት ፕሮሰሰር ቺፑ ይሄ እዚህ ጋር እንደምታዩት ኤክስ የሚባለው ቺፑ ነው ራሱ ከውጭ እንዲታይ ዲስፕሌይ ቁጭ ብሏል። ኤክስ ማለት ሬድ ማጂክ 10 ፕሮ ስሙ ራሱ 10ኛው ጀነሬሽን ስለሆነ በሮማን ኒውመራልስ ኤክስ ማለት 10 ነች እና 10ኛ ጀነሬሽን ስልክ እንደሆነ የሚያሳይ ነው። የሬድ ማጂክ ሎጎ አለ እዚህ ጋር ኤልኢዲ ላይት ያለው። ስለ ናቲንግ ፎን 3A እና ስለ ናቲንግ ፎን 3A ፕሮ የሰራሁትን ቪዲዮ ለማየት እቺን ቪዲዮ ልኳት ትንሽ በእንግሊዝኛ ለመሰቅ እቺኛዋን ሰብስክራይብ ማድረግ እንዳትረሱ። ቻው።